ይህ አዋዜ ሰበር ነው። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው አንበሳው አገሳ፣ አሜሪካ ደግሞ ሀያል ቁጣ ባለችው የእስከዛሬው ጦርነት ውጤት ምክንያት ኢራን ከዚህ በኋላ ዩራኒየም ማበልጸግም ሆነ የቦሊስቲክ ሚሳይልን ማምረት አትችልም ሲሉ አወጁ። ኔታንያሁ ትናንት ለጋዜጠኞች በሰጡት በዚህ መግለጫቸው ዩራኒየም የማበልጸግና ቦሊስቲክ ሚሳይል የመስራት አቅሟን አታለች ወይም የላትም ብለዋል። ኢራን አሉ ኔታንያሁም፣ ኢራን ከመቼውም ጊዜ ይልቅ ደክማለች። እስራኤል ደግሞ ክልላዊ ኃይል ወይም ጥቂቶች ሊገልጿት እንደሚፈልጉት የዓለም ሀያል ናት ብለዋል። መንፈሳዊ መሪ አሊ ካሜኒና በደርዘኖች የሚቆጠሩ ከፍተኛም የሀገሪቱ ባለሥልጣኖች መገደል ወይም መፈጀት በኋላ አሁን ኢራንን ማን እየመራት እንደሆነ እርግጠኛ አይደለውም ይላሉ ኔታንያሁ። በቀሩት ከፍተኛ ባለሥልጣኖች መካከል ከፍተኛ ውጥረት መንገሱን እንደሚያውቁም ይጠቅሳሉ። የአያቶላው ተተኪ ሞጅታባ ካሜኒ ፊቱን አላሳየንም ብለዋል። ፊቱ ባይታይና ድምፁ ባይሰማም ሞጅታባም ለተገደሉት ኢራናውያንን ደም እንደሚበቀል የሚዝቱ ሁለት መግለጫዎችን በተለያየ ጊዜ በቴሌቪዥን በስሙ ማስነበቡ አይዘነጋም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በወገናቸው ስለ ሞጅታባ ባለፈው ሰኞ በተናገሩበት ወቅት ሰውየው በሕይወት ይኑር ወይም አይኑር ግልጽ አይደለም ማለታቸው እንዲሁ አይዘነጋም። የኢራን መንግሥታዊ ሚዲያም አዲሱ አያቶላ ሞጅታባ አባታቸውን፣ ሚስታቸውን፣ ወንድማቸውን የኢራን መንግሥታዊ ሚዲያም አዲሱ አያቶላ ሞጅታባ አባታቸውን፣ ሚስታቸውን፣ ወንድ ልጃቸውንና የእህታቸውን ባል በገድለው የፌብርዋሪ 28 የካቲት 21 ቀን ጥቃት እሳቸውም መቁሰላቸውን ገልጿል። የደረሰባቸው ቁስለት የእግር ስብራትና የፊት ቁስለት መሆኑ በሰፊው ይታመናል። ኔታንያሁ ጦራቸው የኢራን መሪዎች ብቅ ባሉና ፊታቸውን ባሳዩ ቁጥር ኢላማ ማድረጉን እንደሚቀጥል ገልጸው በእነሱ እግር የሚተካው ሰው ማንነት ጉዳያችን አይደለም፣ በአብዮታዊ ዘቡ ውስጥ የሚደረገው መተካካት ወይም መቀየር በአጭሩ እንዲቀጭ መደረጉን ግን እናረጋግጣለን ሲሉ ፎክረዋል። እስራኤል ኢራናውያን አገዛዙን ለመመንገን የሚያስችላቸውን ሁኔታ ለመፍጠር እየሠራች መሆኗን ገልጸው እስላማዊ ሪፐብሊኩን የመጣል ጉዳይ በመጨረሻ የኢራን ሕዝብ ኃላፊነት መሆኑን አመልክተዋል። አዎ አሉ ኔታንያሁ ሲቀጥሉም፣ አዎ አገዛዙ ሊለወጥ ይችላል፣ ግን ይህ እንዲሆን ዋስትናልን? የለም። አገዛዙን በማዳከም እየፈጠርን ያለነው ሁኔታን መጠቀም በመጨረሻ የኢራናውያን ሕዝብ ጉዳይ ነው ብለዋል። በዚህ የኢራናውያን የመጨረሻ ሥርዓቱን የማፍረክረክ ተጋድሎም እስራኤል በኢራን መሬት ውስጥ የሆነ የእግረኛ ዘመቻ ልታደርግ እንደምትችልም ዕድሉን ክፍት አድርገዋል። ሲያስረዱም ከአየር ብዙ ልታደርግ የምትችላቸው ነገሮች አሉ፣ እያደረግንም ነው። ነገር ግን ከመሬትም መደረግ ያለባቸው ነገሮች አሉ። ይሁንና የምድሩን እንቅስቃሴ ለማድረግ ብዙ ዕድሎች አሉ። ሆኖም አልነግራችሁም ምን እንደሆኑ ብለዋል። ኢራናውያን ከጦርነቱ በፊት ያደረጉትን አይነት አገር አካላይ የተቋመው ትዕይንተ ሕዝብ አሁን በጦርነቱ መሃል ገና አልጀመሩም ይላሉ ኔታንያሁ። በባለፈው በተካሄደው ትዕይንተ ሕዝብ በተኩስ ሕይወታቸው የጠፋው ኢራናውያን ቁጥር መንግሥትና ተቃዋሚዎችን ጨምሮ በተለያዩ ወገኖች ከ3,000 እስከ 40,000 እንደሚገመት አሃዝ ይሰጣል። ኔታንያሁ አሁን በኢራን መሪዎች ውስጥ ስላለ ሁኔታ ሲናገሩም በአመራርና በመስክ ተዋጊ ቡድኖች መካከልም መሰነጣጠር እያየን ነው። ውስጡ ቀፎውን እንደቀረ የበሰበሰ እንጨት አይነት ነው ነገሩ። ከውስጥ ብዙ መበስበስ አለ፣ መከዳዳትም እያየን ነው ብለዋል። እንደ ኔታንያሁ ከሆነ ጦርነቱ መቀጠል እስካስፈለገበት ደረጃ ድረስ ይቀጥላል። እስራኤል የኢራንን ደቡብ ፓርስ የጋዝ ማምረቻ ተቋም ውስጥ አሳሉየህ የተባለውን
የማጣሪያ ላይ ጥቃት መሰንዘሯን አስመልክቶ ሲናገሩም ብቻችንን ወይም ራሳችን አደረግነው ብለዋል። ከዛ በኋላ ፕሬዚደንት ትራምፕ እንዲህ አይነቱን ጥቃት እንዳናደርግ በጠየቁን መሠረት አቋርጠናል ብለዋል። ይሁንና የአሜሪካ ምንጮች ለዚህ ዜና ምንጭም ነው ለዘ ታይምስ ኦፍ እስራኤል ሚዲያ እንደነገሩት እስራኤል ጥቃቱን ያካሄደችው ዋሽንግተን አጽድቃ ነው። የተቀናጀ ጥቃት ነው። ፕሬዚደንት ትራምፕ ምንም የማውቀው ነገር የለም ቢሉም በአደባባይ ውስጥ ለውስጥ ግን ማወቅ ብቻ ሳይሆን አጽድቀውታል። የአሜሪካው መከላከያ ሚኒስትር ፔት ሄግሴት ትናንት በሰጡት መግለጫም እስራኤል በኢራኖች የጋዝ ማምረቻ ተቋማት ላይ ያደረገችው ድብደባ ለኢራን አገዛዝ የተሰጠ ተግባራዊ ማስጠንቀቂያ ነው ሲሉ ገልጸውታል። ኔታንያሁ ከቀረቡላቸው ጥያቄዎች መካከል በአሜሪካ ጸረ እስራኤል ወገኖች በኩል ትራምፕን እጃቸውን ጎትተው ጦርነት ያስገቧቸው ራሳቸው ኔታንያሁ ወይም እስራኤል ናት ስለመባሉ ሲመልሱም እውነት ፕሬዚደንት ዶናልድ ትራምፕ ምን ማድረግ እንዳለባቸው ሌላ ሰው ሊነግራቸው ይችላልን? በሉ እንጂ ሲሉም ራሳቸውን ጋዜጠኞቹን መልሰው ሞግተዋል። ትራምፕ አሎ ኔታንያሁ ሁሌም ውሳኔዎችን የሚወስዱት ለአሜሪካ ይበጃል ብለው ሲያምኑ ብቻ ነው ብለዋል። ማንንም አላሳሳትኩም አሉ ጠቅላይ ሚኒስትሩ በማያያዝ ኢራን የኒውክሌር ፕሮግራሟን አሳድጋ እና ሰውራ አሜሪካ ላይ የኒውክሌር አረሮች የታጠቁ ሚሳኤሎችን እንዳተኩስ ከወዲሁ መከላከል እንደሚገባ ፕሬዚደንት ዶናልድ ትራምፕን ማሳመን የለብኝም። ትራምፕ ይህንን ይረዳሉ፣ ነግረውኛልም። እኔ ላብራራላቸው አያስፈልግም። ይህን መቅሰፍት ለማስወገድ ሽርክናችን ብቸኛ መንገድ ነው ብዬ አስባለሁ ብለዋል። የአሜሪካ ብሔራዊ ደህንነት የውስጥ ማስታወሻም እስራኤልን የአሜሪካ አርያ አጋር ወይም ሞዴል አጋር ብሎ መግለጹን በተመለከተ ሲናገረው ኔታንያሁም እስራኤል ለማመን የሚያስቸግር ጦር፣ ለማመን የሚያስቸግሩ ወታደሮች፣ ለማመን የሚያስቸግር ጀግንነት ያላት አገር ናት። ከአሜሪካ ጋር ሆነን ለጋራ ግብ ነው የምንዋደቀው ብለዋል። እውነቱ ይሄ ነው እንጂ ጸረ እስራኤል ኃይሎች እንደሚያስነግሩት እስራኤል በአሜሪካ ላይ የምትጠቀም ወይም አሜሪካንን የምትቦጠቡጥ ወይም አሜሪካንን ለራሷ ዓላማ ብቻ የምትጠቀም አገር አይደለችም ኔታንያሁ እንደገለጹት።